እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት ያለኝ እንዲህ ነው መመርግለት። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ቶንጎ የየ ቦምፓሪኛኛ ኢንካ ሃኝ ምን ነው አዘረሰ ኢንካ ሃኝ ላይ ሰፈር የተደፈረችው አናወቃት? አዎ ተደፍራ ልጅ ወለደችው። አዎ እሷም ልጇን ሞቱ። ወይኔ ልጄ አረ ዛሬ ሰላም ወደ ቤተሰቦቻችን ለተለመደው ዘናፈታ በሚያደርጉ ቪዲዮቻችን ተመልሰን መተናል። ስለዚህ ያው ትንሽ ስላስወገር ነው ጨረር እንዳይረብሽም ነው ቤቱ ላይ ታለ ይሄን ጨረር እንዳይወጣ ብለን ነው እንግዲህ በአዲስ ቪዲዮዎች ፈገግ ሳቅ የምንልበት ቪዲዮ ሰብስበን ለቀም አድርገን ይዘን መተናል። ስለዚህ ይህ ቪዲዮ ለብዙ ሰዎች እንዲደርስልኝ ላይክ ማድረጋችሁን አትርሱ። እንዲሁም ከእናንተ የሚጠበቀው ሰብስክራይብ ያደረጋችሁ ቪዲዮ እንጀምራለን። ልጅነቱ ይሄን ያደረገ እንደ ቢስኩት እንገናኛለን። ለውንማ እንዲህ ካላረክ ምንነቱ ነው? ቤቱ ጋር ነው ፈላነት? ምኑ ጋር ነው ፈላው? እኔ ጋር ብቻ ነው የምናውቀው። ሰው ሲመጣ ናንተ ምንድነው? ምን እያረክ ነው? አንተ ጋሽ ጉልማ መጣ። ቆይ እሱ ይለፍና አንሳ ጉልማ አረበና እስከዛ ድረስ አንተ ምንድነው? ትናንት እንደዚህ ወደዚህ ምንድነው? አንተ ትናንት አደፈ እንዴ? ኧረ አማል እንዴት ነው የምታወራው? ወደዛ እኮ ነው አንተ ትናንት ታውቃለህ። ወይኔ አለፋ በቃ አሁን እናሽምረው። ኦኬ ቪዲዮ እየሰሩ ቪዲዮ ሲሰራ ማለት የኔ ራሱ እንዳሉ ክፍሉን ብትል በሩን የሚቀር ነገር የለም እንጂ ሰው ያየህማ ቪዲዮ መስራት በተለይ ደግሞ የሚያቀሰው ሲሆን የምትናገረው ነው ራሱ የሚጠፋው። እዚህ ከባድ ነው። ከባድ አንተ ላይ ቶሎ ጥራ ረዳት ቀይራለህ ለበዛ ማይኮ እንዴ የሚንጨነጨው ስራ የጠፋ መሰለው ወሊሶ ወልቂጤ ከተማ ውስጥ እኮ ነው እየሰራን ያለው። ከተማ ጥራ ምን አንተ ምን ነው ቄራ ብታጅራ ቄራ ወይ ጉዴ አንተ ቆይ ችግር ምንድነው? ምን አረኩኝ? ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኝ ወይ ግባው ይተዘች ሻሻን እንዴ ና ሜክሲኮ። አረ ኖርማል ሰው ነኝ እኔ። ለኔ ነው እንዴ ዱላ ይወጣው? ለኔ ነው እንዴ? አንተ ለኔ መልስ ትሰጣለህ? ለኔ ዱላ ብሩ አጣው ብሩ ወስደኝ አንተ ምን ብሩና ነገር ትላለህ እንዴ? ድርሻዬ 100 ብር ወስደኝ 100 አይኔስ 100 ብር ካልኩሉ ስጮኔ ጎማ ፈትቼ ያሰረ ላንተ ሁሉ 100 ብር ስጠኝ። ምንድን ነው አንተ ምንድን ነው ምን ፈልገህ? እየበላ ምን ነው ተነሱ እንዴ በልተን ነው። ቆይ እንብላ እንዴ እንደው ምን ዳተርቤ እንደው ወዳ ምንድን ነው የሚሻልሽ አንቺ እንዴ? ተነስዚ ምን እንደው ሰውዬው እዛ መጥቶ ሊመርጥ ይችላል እኮ ምትራቶ ተበይ እኔ እንደዚሁ ነው የምሄደው እንዴ? አዎ እንዴት እንዴ እንደዚህ ሆነሽ እንዴ? በቃ አሁን እንደዚህ ዝተት ትብለሽ ነው አዲስ ባል መታገቢው? ልንገርሽ እንኳን አዲስ ባል ሊያገባሽ ቀርቶ መጨረሻሽ እንዲህ መሆኑ ባቅ ኖሮ እኔ ራሴ ቀድሞ ነው አላገባሽም ነበረ። ይታውታ ምን እቺ አትበኝቺ እናቷ ልጅ እንዴ ታዋጭ ወጭ ቆርባ ምን እቺ ምን ታኛለች? እቺ ለውጭና ለይዛ መልስ ተኛ በታመልስ ማሰከ ታናሽ እንጂ መቃብራ ታረጫለሽ። አሃ ወጮ እቺኔ ዋዳል ቁምቢ ይችልበታል እኮ በቃ የትም ቦታ ቢሆን አይክተውም። በቃ በዚህም ብላ ብቻ ነች ፈገግ የምትል ነገር ታመጣለች።
ሴቱን እንደ ኖርማል ነገር በወሬ መሀል ሲዘረግፈው በጣም ሰነፍ ከመሆን የተነሳ ማለት ነው ክፍሌን እየጠረኩኝ ጥራጊውን ማፈስ ሰንፌ ማለት ነው ወደ አልጋዬ ውስጥ ነው የምጠርገው። ኧረ በስመ አብ! ኧረ እንደውም ያንቺ ኖርማል ነው። እኔ አንዳንዴ ከመኝታ ቤት ሽንት ቤት መሄድ እየሰነፍኩ ማለት ነው እዛው በፌስታል ተጸዳድቼ ምናምን እንዳይሸት ድብን አድርጌ ያስሬው አልጋ ስር ማስቀምጥበት ታይም አለ። ሄሎ ሄሎ ሄሎ፣ አይሰማሽም እንዴ? ሄሎ ቤብ፣ ሰማኛለህ? ካሁን በኋላ አላቅህም፣ አታቀኝም፣ ሁለተኛ እንዳትደውልልኝ። ደህና ሰንብት፣ መልካም ይሁን። እንዴ ማለት ከባድ ነው ማለት ከባድ ነው። አግማማው ብላሽ ወዘ ፖሊስ ስታገኝ አለቃ ዋና ኮንስታብል፣ አቤት። ስራችሁ ማሰር ነዋ። ይሄ ጫሜ ተፈጠረ ሰሩልኝ። ጫሜ ተፈጠረ ኮንስታብል ዘርልኝ ያስረላል። ደህና አድርጎ እንደውም በዚህ መታለፍ ራሱ ጥሩ ነው። በዚህ እንደዚህ እንዲያርጉ ማለፉ ራሱ በጣም ግልግል ነው እንጂ በዚህ ሳክስ ፒኤችዲ ሲኖር ሚስ ሳንድራ ከብራዚል ሚስ ሳንድራ hello miss sandra yes 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 yeah miss sandra wait miss yes yes oui miss sandra ከብራዚል አየር መንገድ ማኔጂንግ ዳይሬክተር ነች የብራዚል አየር መንገድ በጣም ነው የመለሰው። yes yes ሚስ ሳንድራ yes በጣም አረ በለ እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት የለኝም። እንዲህ ነው የምመርግለት። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ሰብስክራይብ ታረጋለህ ወይስ አታረግም ነው ጥያቄው። አገኘኝ በልሽ እንቀጥል። ገና ለገና ፎሎ ሼር ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው ጎበዝ። ምንና አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይሄን አካውንት ፎሎ አርጊ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም። ሰዎች እኛ ጋርም ሰብስክራይበር እየተደረግን አይደለም። ሌላው ሶሻል ሚዲያ ላይ ጥሩ እየታየ ነው። ሌሎች ጋር እኮ ዩቲዩብ ግን ቀሷን እንካታ ሰብስክራይብ አድርግና አለፍ። እንገናኛለን በሰፊ አዲሱ ሲስተም ምንድን ነው ያደረጋት? ምን አውቄ በእናትህ። እኛም እዚሁ ጋር አይበላም ብሎ ገንዘብ ሲያጣ ነው እንደዚህ የሚያደርገው። ገንዘብ ምግብ አይበላም። እኔ ደሞዜን ጨረስኩ። የእሱን ድምፅ ላለመስማት ስሰጠው ብቻ በቃ እንደዚህ ነው። በቃ ዞር በል በቃ አትጥቅ። እንደዚህ ነው በቃ ሲያደነቁር የሚለው ያሟል ያለው ደግሞ በሽተኛ ከኛ መጣ የሰፈር ነው ደግሞ ጥቁር አልነበረ ቀይ ባህር ውስጥ ገብቶ ነው። ቀይ ባህር ውስጥ ገብቶ ሰመጠ። ኧረ ምን ጉድ ነው በእናትህ አንተ፣ ጉድ ነው በእናትህ። ያው እንትን ነው ማህበለኞች ናቸው ይዘው የወጡት አሉ። ይሄ ጧረ ጠናቂ፣ አይ ጠላቂ ሳይሆን ጠናቂ። እሷን አስወጣትና ማለት በሁለተኛው አካውንት ግባና ፉቴራይዝም ስለሆነ በአንዱ ተጫወቱ። ኧረ ታኩር ተፈታው። እሷን አስወጣትና ማለት
በሁለተኛው አካውንት ግባና ፊቴራይዝም ስለሆነ በአንዱ ተጫወቱ። በቃ ሰላም አልሰጠህ ነው ያለው። በቃ ልጅ የቀዳሚ ትምህርት አለብኝ ብላ ከቤት ወጣ መንገድ ላይ ከወንድ ጋር ስታገኛል። የመጀመሪያ ጠላቴ አንቺ ነሽ። ውሳጃንኩሽ ሞክሽ በቃ ደረሽ ወንድ ጎረምሳ የምታስከትይውን ነገር ነው ያለ ነው ያለ ሲያመልጥ አንተ ሰው አቀብሮኝ ምን አትል። ማን ሞተ ደግሞ? ሌላይ ሰፈር የተደፈረችው አናወቃት? አዎ ተደፍራ ልጅ ወለደችው። አዎ እሷም ልጇን ሞቱ። ወይኔ ልጄ ምን አልኩኝ? አረ ልጅ ወይኔ አረ ጌታው ኧረ ተው ሰረቁኝ። ምን ሆነ ነው የምታለቅሰው? ስልኬን ሰረቁኝ እና ፖሊስ ጣቢያ ሄደህ አታመለክትም? ፖሊስ ጣቢያ ላመለክት ስሄድ ሳይክሌን ሰረቁኝ። ታዲያ እዚህ ምን ታለቅሳለህ? ፈጣሪ ያለ አይደል እንደ ሄደህ አትረግማቸው? ልረግማቸው መስጊድ ስሄድ ጫማዬን ሰረቁኝ። ዛሬ ደግሞ ጭራሽ የባሰውን ያጋጠመኝ ጫማዬን ሰረቁኝ። ፍሬንድ ኢንስታግራም ወይ ቲክቶክ ላይ ቪዲዮ መላክ የሚያሸልም ቢሆን ይበቃችሁ። ፎሪ አለ እስኪ እስከማይመስል ድረስ ገብተህ እሱን አጨርሱ። ይላክልሃል አባ ይላክልሃል። የራስህ ፎሪውና የራስህ ሪል አይኖርም። በቃ የፍሬንድ ነው ትገባለህ። እሱን ገለጥ እያደረግህ ትከማለህ። አለቀ። ቶንኮዬዬ ቦምፐሪኛኛ ኢንካ ሀኝ ምን ነው አዘነሱ ኢንካ ሀኝ ዛሬ በዚህ ኢንካ ሀኝ ሙሽኪላ ጭብጥ ነገር ነው ወይስ በሶ ነገር ነው? ኢንካ ኮብደር አይዋ ራሷ ለብሳ ቁጭ ወይኔ ሙድ በያና ሙሽኪላ አባይ አቤት። የሆነ አንድ ማናገር ጉዳይ አለኝ እና የሆነ ከልብህ ሆነ እንድታዳምጠኝ ነው የምፈልገው። ምንድን ነው እሱ? የሆነ ነገር እያሰብኩ ነበር። ናቲን አወቅኩ አይደለ? ከናቲ ጋር ረዥም ሰዓት ቁጭ ብለን እያወራን ምን አሰብን? ቢዝነስ ልንከፍት አሰብን። በአጭር ጊዜ ውስጥ የሆነ ፈጣን ለውጥ ፈጣን እድገት ላይ የሚያውለን ነገር እያሰብን፣ መጀመሪያ ግን ገንዘብ ያስፈልገናል እና እሱም ከአባቱ ጠይቆ እኔም አንተ ልጠይቅብኝ ነው እና ስራችን ላይ እንደ ገንዘብ እንድትሰጠኝ ሰው የምፈልገው ኢንቨስት እንድታደርግ ነው። ተመላሽ ማለት ነው። ገንዘብ እንድሰጣቸው ኢንቨስት እንዳደረግ ነው የምፈልጉት። እና ስራው ምን መሰለህ አባዬ፣ ቁማር ቤት ልከፍቱ ነው። በአጭር ጊዜ እንግዲህ መበልጸግ የምትችሉት ቁማር ቤት ወይ መሸታ ቤት ከከፈታችሁ ብቻ ነው። መጀመሪያ ለማለት ማባ ስለ ስራው ምን እንደሆነ ልንገርህ። ታዲያ ጭፈራ ቤት መሸታ ቤት ነው ያሰባችሁት? እንደዛ ያሰባችሁት? ንገረኝ ልጅ ጀቀደኝ ንገረኝ። እኔ እንደሆነ ኢንቨስት ላደርግ ንገረኝ እስቲ። ማወቅማ አለብኝ። ሲጀምር አንተ የምትለኝን ነገር ለመክፈት ተለቅ ያለ ገንዘብ የሚያስፈልገው እና ልበለው ነው ገንዘቡን የፈለግኩ አፈር አባት ነው ያለ የኔ ገንዘብ እኔ በህይወት እስካለው ከኪሴ 5 ሳንቲም አትልኛል። አንተ መተም እኔ ስሞት ገንዘቡ እንደፈለጋችሁ አርጉት። ሌባ ኢንቨስትመንት ይላል እንዴ? ስቀልስ በእናትህ ልበላው እስከሞት ጫማና ዝናቃት። ወይኔ ሚት ፍየል ቤት 30 ሜትር። ቆይ እስቲ አንዴ ይህን ስራ ተመልከቱት። በጌታ ይህን ስራ ተመልከቱት። አያምርም? እኔ የምለው ቆይ ለሚያምር ስራ ላይክ እና ፎሎ ለምንድን ነው የሚያንሰው? ቆይ እናትየዋ ነች ልጇ ነች ማለት ወረፋ ይዛላት ተቃየረው ነው። ለምን
አይዋ ያዋን ና ያዋን ለምን እዚህ ጋር ቆይ እስቲ አንዴ ይህን ስራ ተመልከቱት። በጌታ ይህን ስራ ተመልከቱት። አያምርም? እኔ የምለው ቆይ ለሚያምር ስራ ላይክ እና ፎሎ ለምንድን ነው የሚያንሰው? ራሷ ላይ ጌታው ለምንድን ነው የፕላስ ምልክቷን ማትጫኑትና ከዛም በኋላ ላይክ ማታረጉት ሼር ማታረጉት? ወይኔ ወይኔ ኧረ ወይኔ ኧረ ወይኔ እንዴት ነው ግን አሁን የሚታመረው? ልጇ ነው የምትመስለው። ኧረ ልጇ ነው የምትመስለው። ኧረ ልጇ ነው የምትመስለው። አሪፍ አሪፍ ምግብ ሰዓት አሳልፈ ምን ብለህ ሲደረግ ያን ፊት ታያለህ። ምንም አይገናኝም። ከባለቤቱ ያወቀ ግርፉን አብዛው። ግን እኮ ጋሼ ውበትም የለውም እንደዛ ትነግር ስማ፣ ጥቅምም የለውም እኮ ጋሼ። ጥቅሙንም አቆም የለ ግርፉን አብዛ እያልኩት አላበዛው። እሰይ ምንም አይልም። ይሄ ነው ጥቅሙ። አይመቻቸው። ቢሰሪ ከሚስቱ ጋር ሲጣላ አንቺ አትገፍትሪ። በግራ ጥፊ ነው እርሳት እንዳላረግሽ። ቆይ ጠብቂ፣ ኳሊቲሽን አዙሬው ቆሞ ቀልባር አድርግ። ምን ታመጣለህ? ኑ ሲንግናል አርጌሽ ጨለማው ሳልከትሽ ጠብቂ አንቺ። በዚህ ግን አለ ማድረግ ይላል እንትን የሆነ ዲሻዊ የሆነ ቋንቋ ነው የሚያወራው ልጅ። ቤስት አሲስት ኢን ዘ ወርልድ ይችላል፣ የምር ይችላል፣ ይችላል። ኢን ዘ ወርልድ ብቻ በቃ ይችላል፣ ይችላል። ይግደ ያኛው ራስ አመጠጠ፣ ያኛው ራስ አመጠጠ ደንግጦ ማለት ነው። ኢን ዘ ወርልድ ይሄ መጥኗል። ለቀጭኑ ጀለስ ሼር አድርግለት። ምን አለ መሳሪያውን ቢሰጡት ሲሻል ነበር እኮ። እንዲህ አዞሮ ጎዳና አርግ። ወይኔ መበላት የቋጣሪ ልጅ እየመጣው ነው። ስለዚህ ወይ እቺ ብር የኔ ናት መሰለኝ። ምን ማለት ነው የኔ ብር? እቺ ብር እኮ ማለት እኔ ላቤን አንጠፍጥፌ እግሬ ተንሻፎ ስትቀልብ ብቻ መጣዋት ብር እኮ ነው የኔ ብር ነው ትላለህ። በታሪ ነው ተሎቴ ዳኮ ጭራሽ ወይ you have your own jealous part 4 ረስቼው ለካስ ቦይፍሬንድ ይሆናል። ክላሴን ጠብቄ ልጠጣ እንጂ። እሺ ሴትዮ ፈተና እንዴት ነበር? አሁን እኮ ፍቅረኛሞች ነን፣ ሮማንቲክ ለመሆን ሞክር እንጂ። ጠዋት ራሱ ስደውል ሄሎ ሄሎ የኔ ፍቅር እንዴት ነሽ አለሁልሽ ቤቢዬ ምናምን ነው የሚባለው ይለኛል አንስቶ። ለካ ይሄም አለ። እሺ አስተካክላለሁ። እና እከኩ ለቀቀሽ? አንቺ ጤና የለህም እንዴ? ራስሽ አለሽ እንዴ? ከትናንት ወዲያ አካካ አስቸገረኝ ብለሽ የነገርሽኝ። ኖርማል ጓደኞች እያለን ስለኔ የምታውቀውን ኢንፎርሜሽን ሁሉ ደልተው እኮ ነው የምልህ። ወይ እሺ በቃ ተነሽ፣ ብዙ ቆየና ወክ ምናምን እናርክ። ሂሳብ 350 ነው የሚደርስብን እንዴ? ሂሳብ እንደ ድሮ ሼር ልናረግ ነው እንዴ? ትንሽ አይሸክክህም እንዴ? ለምን ይሸክከኛል? እኩል አንድ ጥብስ አድርገን ይበላ ነው። ኧረ በእናትህ ትንሽ ሮማንቲክ ለመሆን ሞክር። ፋርነት አያጥቃ። ሲጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም። ክላሴን ጠብቄ ቀስ ብዬ ነው የበላሁት። ትንሽ አታፍርም እንዴ? እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው እያልሽኝ ነው? አዋ እና ምኑን ገርልፍሬንድ እና ቦይፍሬንድ ሆነን ሂሳብ ሼር የምናረግ ከሆነ ይቺ ነገር አታዋጣም። ምን አልክ? አይ ምንም። ዛሬ ደግሞ ሰው መስለሻል። እንደውም አልፈልግም። በቃ ወደ ጓደኝነታችን እንመለስ ነው። ሂሳብ ሼር እናርጋ በነካጃችን። ማን ሆኛለ? ማን ሆኛለ? አንድ ዙር ጥርቅስ አድርጋ ከበላሽ በኋላ ወደ ድሮ እንመለስ። እዚህ ጋር ነው በነጋጅ እያለ
የነበረን ቆይታ ይሄን ይመስል ነበር። ዘና ፈታ እንዳላችሁ ገምታለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በተጨማሪ ቪዲዮቼ ለብዙ ሰዎች እንዲደርስልኝ ላይክ ማድረጋችሁን አትርሱ። እንዲሁም ሰብስክራይብ እያደረጋችሁ ይህን ቻናል ቁጥሩን ከፍ እናድርገው። ለቀጣይ እስክንገናኝ ይመቻችሁ።